መጽሐፍ ቅዱስን ከዚህ እውነት የራቀን ነገር ነው የሚነግረን። ሰዎች ደግሞ አለው በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ሁላችሁም ፕሊስ ይወገዳሉ እያላችሁ ጻፉ። በዚህ አጋጣሚ ኢትዮጵያ ውስጥ የግብረ ሰዶም ተግባር በህግ ሊጸድቅ ሲል አንዳንድ የመንፈሳዊ ሰዎች እንደ ፖለቲካውን ጋር አድርገ በዚህ ጉዳይ የግንዛቤ ማስጨበጫ ቢሰጥበት ብሎ አናግረው ነበርና በመጀመሪያ ከፊት ለፊት ቀድማ መግለጫ ወጣችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታውቃላችሁ፣ አንገት ለአንገት ከመንግስት ጋር ማለት ነው። በእነዚህ ዜናዊ ጊዜ ኃይለማርያም በነበረ ሰዓት አሁን በተለያዩ ጊዜያቶች ሞክረዋል የግብረ ሰዶምን ጉዳይ ሌጋላይዝ ለማድረግ። ኤሊሻ ይቅርታ ላለማቋረጥ ሌጋላይዝ ብቻ ሳይሆን ወደ ላሊበላ የግብረ ሰዶም ቡድን ለጉብኝት ለመምጣት ሲል ራሱ እንደ ቤተክርስቲያን በደብዳቤ እነኛ አካላት ወደ ኢትዮጵያም ወደ ሀገራችን እንዳይገቡ በተመሳሳይ ደግሞ ወደ ተቀደሰው ስፍራችን እኛ ወደምናስቀድስበት ለኢትዮጵያ ሙስሊሞችና ፕሮቴስታንቶች ደግሞ ቅርስ ወደ ሆነው ላሊበላም እንዳይመጡ ከልክላ በደብዳቤ መልክ ለመንግስት ያቀረበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህንንም ላቅርብ እንደ ትውልድ እንደ ዜጋ ባልዝች በትንሿ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ትውልድ የማይዘነጋው ትልቅ ክብር የሚገባት ቤተክርስቲያን ስለሆነ ለመናገር። እሺ እንዳልኩ ወደ አንተ ልምጣ። የተነሱ ሀሳቦች አሉ። አንተ የሚልባቸው። እሺ ብዙ አላበዛም። ፈለገ 8 ደቂቃ ተጠቅመዋል። ኤርሚዬ ግሬ ቃለው የፓስተሮች ድራማ በፓስተሩ አንደበት ሲገለጥ ችግሩ እናንተ ኮፒ ሊንክ አታረጉ። ቢሊየነር ስትሆን ይታየኛል ይለው ዋ ብሎ ያ ደግሞ ይወድቃል። 3 አይሱዙ ይታየኛል ይሏል ይወድቃል። ድራማ እኮ ምንድነው የምናብደው? እኛስ ምን ገረመን? የስጋ ነጋዴ ነፍሱን እየሸጠ ስጋ የሚያካብት እልፍ ሰው ሰብስቦ በአእምሮው መድረክ ድራማ ሰራበት። ምዕመኑም አይጠይቅ፣ አንድ ቀን አይነቃ። ሀብታም ትሆናለህ፣ ብር ይዘንብልሃል ሲባል በወንበዴ አሜን ከማለት ውጭ ቆም ብሎ ማሰብ ጥሩ ነው። አንዳንዴ ስማ ወዳጄ፣ ስትሄድ ያነቀፈህ ግዑዝ አካል ድንጋይ ደግሞ ስትመለስ መልሶ ከመታህ ድንጋዩ አንተ ነህ። ስለዚህ ወዳጄ የቆምክበት ቦታ ከአምላክ የሚያርቅህ መሆኑን እያወቅ ና ወደ ክርስቶስ። የነፍስህን ገላ በኃጢአት ጥፍር ዘወትር አትክክ። ና ወደ ክርስቶስ። ልቀቅ። በጉልበት ይለቃል በመቁጠሪያ በለው። በጉልበት ከሆነማ በቃ እነዚያ ቦክስ የሚችሉትን ሰብስበን ይፈውሱ ማለት ነው። እንግዲህ በጉልበት አይወጣም። መስቀል አሳልሞ ዘወር። እግዚአብሔር ይማረ ምሕረት ይላክልን። ነውር ነው ይሄ። ለክህነት የሚሰጠው ማያስታበይ፣ ለፈውስ የተሰጠው ማያስታበይ። አባቶቻችን አቡነ ገብረ መንፈስ ቅዱስ እኮ ሲፈውሱ ታወቀብኝ ብሎ አገር ጥለው ነው የሄዱት። ታወቀብኝ ብሎ ኋላ አንዱ ልጁን ይዞ ይመጣ ነበሩ ተብሎ ነበር አይደለም ሂደዋል። አሁን በእንግዲህ ቢሄዱ ማምን ላይ ይኖረዋል። እዚህ ላይ ከተቀመጡበት ቦታ ላይ አስተኛዋለሁ፣ ይድንልኛል። አስተኛው ዳነለ። ሲታወቅባቸው ይሸሻሉ አባቶቻችን። እነዚህ ደግሞ ንገሩልኝ ንሱ አደራችሁን፣ እኔ አዳኝ ነኝ ነው የሚለው፣ ፈዋሽ ነኝ ንገሩ። የሰማ ላልሰማ ንገር። ቅረጽ፣ በሞባይል በቪዲዮ ቅረጽ፣ በዩቲዩብ በቴሌቪዥን አሰራጭ። ምስክርነት አባታችን ሲፈውሱ። ይሄ እብደት ነው፣ የቤተክርስቲያን ስርዓት አይደለም። ሀብት የፈውስ ስርዓቱ ይሄ ነው። ይሄን ማወቅ አለብን። ቤተክርስቲያን ትፈውሰናለች። በሉላችሁ በቃ መጠጋት ያለብን ከቤተክርስቲያን። ይክሳ ይትቆርም፣ ሊቅም ይሆን ያልተማረም ይሆን፣ ቆሳሳ ቄስም ይሆን ደርባባም ይሆን፣ መስቀል ይሸን፣ ቅባ ቅዱስ ይቅባል፣ ጸበል ይስጣል፣ ያድነናል። ማንም ያድነናል። ይቅርታ የምናገኝባት ቦታ ማናት? ቤተክርስቲያን። እናታችን ቤተክርስቲያን የምትፈውሰው የምሕረት ቤት ብሏት እስኪ ባሉ ከምሕረት ቤት ምሕረት እናገኛለን። ከቤቱ የሚያስወጡን የግል አጨብጫቢ የሚያደርጉን ሰዎች ግን የቤተክርስቲያን አይደሉም። ሰርጋቸው የእውነት ነው፣ ግን ስለሷ የተወራው ውሸት ነው። እኔም ያልኩት መፍታቸው ነው፣ መጋባት ይጋቡ። ግን ስለሷ የሚወራው ድንግል አይደለችም፣ ስለሱ ደግሞ ክህነቱን ሊያፈርስ ነው የሚል ውሸት ወሬዎች እየተወሩ ነው። ቢጋቡ እኮ ማንም ነው ደስ የሚለው፣ ከተጋቡም ለራሳቸው ነው። ስለዚህ እኛ የሚመለከተን ነገር ላይ ብቻ እናውራ። አገባን ከተጋቡ እሰየው ልልል ብለን እንድራለን።
በተረፈ ግን እሷ ድንግል አይደለችም፣ እሷ አግብታን የፈታች እሷ አርቲስት ነች፣ እሱ ክህነቱን ሊያፈርስ ነው። በጣም የሚደብር ወሬ ነው። እሱን እናቁም። ቢጋቡማ እልል ብለን እንድራለን፣ ችግር የለውም። ለፍጡራን አይዘመርም። እኔ ለፍጡራን አልዘመርኩም። ሰላም ለኪ ያላት መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው እሱ ነው። ሰላም ለኪ ያላት እሱ ያላትን ብያለሁ፣ ዛሬም ደግሜዋለሁ። እሺ ይሄንን ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ ማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። እሺ ይሄ መዝሙር ታዲያ ፓስተር ታምራት ኃይሌ የዘመረው ምንድን ነው? ለአምላክ ነው? ይሄንን አይሰሙም። ይሄ አሁን ፓስተር ታምራት ኃይሌ ሲዲ ለመሸጥ ብሎ ነው። በዛ ጊዜ ጊፍት የለም። አዳም መልአኩ ቅዱስ ገብርኤልም ሰላም ላንቺ ይሁን ያላት ከማኅፀኗ የሚወለደው ሊያበስራት ተናገረው። ለዓለም ሊያበስር ነው የመጣው። በፋይናሉ ሐርና ወርቁ ምንድነው ነው? አውዱ እሱ ነው። አውዱ እሱ ነው። በቃ አለቀ። ስትቀጂ ክንፉን ያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያልን ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። እየሰማ ነው አይደል? አርነት ተንበርክከ መልካም ወጣት ፈለገ ጋር እንማር ትላለህ። አይተሻል? ሃይማኖት ጦርነት ስታረጊ ኃጢአትሽ 10 ጊዜ እግዚአብሔር ይገስጽ ነው። ቅጣት ነው። አርፈህ ትቀጣለህ። አሰክስ ወይ ጉድ ወይ ቅጣት። ይኸውልሽ እውነትን አሳልፎ መስጠት አይደለም ቅጣት። በተራጌም እውነትን ልሸጥ አልችልም። እግዚአብሔር ይቅር ይበልሽ። መልካም ወጣት ያለው ኢየሱስ ጋር ብቻ ነው። ፈለገ ወንድሜ የምወደው ወንድሜ ቢሆንም እንማር ፈለገ ጋር ሊሆን አይችልም። እግዚአብሔር ይገስጽ በጌታ በኢየሱስ። ይህ የጨለማ ሐሳብ ከጨለማ የመጣ ሐሳብ ነው። ትክክለኛ ቅጣት ግጭ። እቺ ልጅ ከኦርቶዶክስ ፍቅር ይዟታል። ጥያቄ ጠይቃናለች፣ በአግባቡ እንመልስላታለን። እስቲ አዳምጧት። እናንተም ሙሉ ተጠቀሙበት፣ ሼር አድርጉት። አዳምጡ። ጥያቄ ለኦርቶዶክሳውያን፣ እናንተ ኦርቶዶክሳውያን ድናችኋል ወይ? ከዳናችሁስ መንፈስ ቅዱስን እንዴት ተቀበላችሁ? ሕግን በመጠበቅ ወይስ ኢየሱስን በማመን? ሌላኛው ጥያቄ ደግሞ ክርስቲያን መሆንና ክርስቲያን ሆኖ መኖር በተለያየ መርሆች ይሰራል ወይ? ይሄ ማለት ምን ማለት ነው? ክርስቲያን ስንሆን የምንሆነው ኢየሱስን በማመን ከሆነ ሆኖ መኖር ኢየሱስን ከማመን ውጪ ሌላ መርህ አለ ወይ? በእናንተ ቤተ እምነት ውስጥ በእምነት የተጀመረ ህይወትስ በስራ ይቀጥላል? አባከ ኦርቶዶክሳን ድናችኋል አለችው። አዎ ድነናል። አዳም ባለመታዘዙ ምክንያት ባጠፋው በደል ምክንያት ማለት ነው የአዳም ዘር በጠቅላላ ኃጢአትና በደል ነክቶት ነበረ። ክርስቶስ ደግሞ በመስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ከእናታችን ከቅድስት ድንግል ማርያም ተወልዶ ድነናል። ግን ድነናል ብለን ደግሞ አንተኛ። ሐዋርያው ቅዱስ ጳውሎስ ድህነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ነው ያለው። ድህነት አንድ የተፈጸመ ብቻ ሳይሆን የሚፈጸም ነው። ስለዚህ መጽሐፍ ቅዱስ እንደዚህ ይናገራል። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ብታነቡት እኔ እውነተኛ የወይን ግንድ ነኝ፣ አባቴ ገበሬው ነው፣ እናንተ ቅርንጫፎች ናችሁ ይላል። ስለዚህ እኔ እውነተኛ ግንድ ያለው ክርስቶስ ነው፣ እኛ ደግሞ ምንድነን? ቅርንጫፎች ነን። ስለዚህ በእኔ የሚያፈራ አብስቶ እንዲያፈራ ያጠረዋል ይላል። በእኔ የማያፈራ ግን ይቆረጣል ይደርቅማል ይላል። ስለዚህ ፍሬ የሚያፈራ ክርስቲያን ያስፈልጋል። ፍሬ የሌለው ክርስቲያን ደግሞ ልክ ካላመኑት ጋር ተቆርጦ እንደሚጣለው መጽሐፍ ቅዱስ ይናገራል ማለት ነው። ማቴዎስ 5:17 ላይ ምን ይላል መሰለሽ? በደንብ አዳምጪ። ጽድቃችሁ ከፈሪሳውያን ጽድቅ እስካልበለጥ ድረስ ከቶ መንግስት ሰማያት አትገቡም። እንደገና ምን ይላል መሰለሽ መጽሐፍ ቅዱሱ ማለት ነው ሲናገር እኔ ሕግንና ነቢያትን ልሽር አልመጣሁም ልፈጽም ነው የመጣሁት ይላል። ስለዚህ እያንዳንድሽ ማወቅ አለብሽ ሕግና እምነት አንድ ላይ የሚሄድ እንጂ ሕግ ለብቻ እምነት ለብቻ የሚሄድ የለም። ድህነታችን ደግሞ በሂደት የምንፈጽመው እንጂ አንድ ተፈጽሟል ብለን ኃጢአት እየሰራን እየበደልን ገነት እንገባለን የሚል የጅስተምሮ የለንም ማለት ነው። ስለዚህ እምነትና ስራ አንድ ላይ ሄዳል። ስለዚህ እምነት ካላችሁ ደግሞ ለምንድን ነው ስራ የሚያስፈልጋችሁ ካልሽ መጽሐፍ ቅዱሱ ይናገራል። ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ እምነት አለኝ የሚል ስራ የሌለው እምነቱ ሊያድነኝ ይችላልን ይላል ቃል ራሱ ያዕቆብ መልእክት ላይ ብታነብ 17 እምነት ያለ ስራ የሞተ እንደሆነም ይናገራል። እምነትና ስራ አንድ ላይ የሚሄድ ነው።
ስለዚህ እምነት ብቻ የሚል አስተምሮ የለም፣ ስራ ብቻ የሚልም አስተምሮ የለም። እምነትና ስራ። ስለዚህ እኛ ኦርቶዶክሳውያን ድነናል በክርስቶስ። ግን ደግሞ ድነናል ብለን ደግሞ ኃጢአት እየሰራን ምንተኛ ሳይሆን ቅዱስ ቁርባን ስጋውና ደሙን እየተቀበልን ተጠምቀን ንስሐ እየገባን በትክክለኛ በመልካም ስራ ታጅበን ወደ ክርስቶስ መንግስት እንቀላቀላለን። እንዳንቺ ድኛለሁ ብዬ ኃጢአት አልሰራም። ሶሪ እናትዬ። መላእክት መሰሉኝ ስለ ኦርቶዶክሳውያንን የገለጸው የውጭ ዜጋ በዓለም ዙሪያ ላይ በዚህ ሰዓት መነጋገሪያ ሆኗል። አጠር ያለች ቪዲዮን ያጋራው ይህ የውጭ ዜጋ እነዚህ የምትመለከቷቸው ከቤተ ክርስቲያን የሚመለሱ የሚመስሉና የኢትዮጵያ ሃይማኖታዊ እንደዚሁም ደግሞ ባህላዊ ልብስን የለበሱ ሰዎች ወደ ባቡር ውስጥ በሚገቡበት ሰዓት ገልጾ እኔም ታዲያ ደክሞኝ ከስራ በምገባበት ሰዓት ላይ አይኔን ጨፍኜ ስገልጥ እነዚህ ነጭ የለበሱና መላእክት የመሰሉ ሰዎችን ስመለከት ነፍሴን ሊወስዷት የመጡ መስሎ ነበር ሲል ሐሳቡን አጋርቷል። ይህ የምትመለከቱት ቪዲዮም ታዲያ በበርካቶች ዘንድ እየተጋራ ይገኛል። መልካም ቀን። እንደዚህ ለየት ብሎ መታየት ራሱ እጅግ በጣም ደስ ይላል። በአሁኑ ወቅት እንግዲህ የፊቱ የማይታየው ሰው በሶሻል ሚዲያው ላይ ያጋራው ነገር ዓለምን እያነጋገረ ይገኛል። ይህ ደግሞ እኛን ይመለከታል። ልንገራችሁ፣ እንደዚህም ብሎ ከሶሻል ሚዲያው ላይ ያጋራ እጅግ በጣም ረጅም ከሆነ የምሽት ሺፍት ስራዬ በኋላ ካለውበት ተቀምጬ አይኔ ለጥቂት ሰከንዳት ጨፈንኳቸው እና መልሼ አይኖችን ሲገልጣቸው ይህንን ነገር ተመለከትኩ ብሎ አለ። እነሱንም ስመለከታቸው መላእክቶች መሰሉኝ፣ መላእክቶች መተው ነፍሴን ሊወስዷት መሰለኝ ብሎ ተናገረ። ሼር አረገ ማለት ነው። እናም ኮመንቱ ላይ ገብታችሁ ብትመለከቱት ቪዲዮን ከስር ታግ አደርግላችኋለሁ። ኢትዮጵያኖችና ኤርትራውያኖች አግኝተውታል። እነዚህ በሚያምር ሁኔታ የአበሻ ልብሳቸውን ለብሰው እንግዲህ በባቡር ውስጥ ያያቸው ኢትዮጵያኖችና ኤርትራውያኖች እንደሆኑና የኦርቶዶክስ ሃይማኖት ተከታይ እንደሆኑ እንግዲህ እያሳወቁት ይገኛል። እናንተም ኮመንት ላይ ገብታችሁ እንግዲህ አሳውቁት፣ ንገሩት። ለማንኛውም ቪዲዮ ልጋብዛችሁ። ከስር ደግሞ የእሱን አካውንትና ቪዲዮ ሜንሽን አደርግላችኋለሁ። ታዲያ ከዚህ በላይ ምን አይነት ኩራት አለ?